Hello, Dr. Zakir Naik. My name is Harris. I'm from Phoenix, Arizona, in the United States. I'm an entrepreneur and a marketing manager. ጤና ይስጥልኝ ዶክተር ዛኪር ናይክ። ስሜ ሀሪስ ይባላል። የመጣሁት ከአሜሪካ ፊኒክስ አሪዞና ነው። እኔ የግል ስራ ፈጣሪ ኢንተርፕሬነር እና ማርኬቲንግ ማኔጀር ነኝ። በአሜሪካ ያሉ ሁለት ጓደኞቼ የእርሶን የዩቱብ ቪዲዮዎች ከተመለከቱ በኋላ ወደ እስልምና ተመልሰዋል። አንደኛው ክርስቲያን የነበረ ሲሆን ሌላኛው ደግሞ ኤቲስት ነበር። ከጓደኞቼ አንዱ እንዴት ከኤቲስት ሰው ጋር መግባባት ይቻላል የሚለውን የእርሶን ዲቪዲ ሰጥቶኝ ተመልክቼዋለሁ። ነገር ግን እሱ ጥያቄን አልመለሰልኝም። ይሁንና ጥያቄ ለብዙ አስተዋይ ሰዎች አቅርቤ እስካሁን አጥጋቢ መልስ አላገኘውም። በዩቱብ ከተመለከትኳቸው ምሁራን ሁሉ በእኔ እይታ እርሶ በጣም ምክንያታዊ፣ አምክናዊና ለመረዳት ቀላል የሆኑ ምሁር ኖት። ስለዚህ ለዚህ ጥያቄ መልስ ማግኘቴ ለእኔ በጣም አስፈላጊ ነው። ጥያቄ ሁለት ገጽታዎች አሉት። የመጀመሪያው ገጽታና ዋናው ጥያቄ ይህ ነው። እኔ በኤቲስት እግዚአብሔር የለም የሚል እና አግኖስቲክ እግዚአብሔር እንዳለ ወይም እንደሌለ እርግጠኛ ያልሆነ መካከል ያለው ሰው ነኝ። እኔ የትኛውን እንደሆን እርግጠኛ አይደለሁም። አምላክ ይህን መላውን አጽናፍ ዓለም ፈጥሯል። ቁርአንም ስለ ፍጥረተ ዓለሙ፣ ቀናት፣ ስለ ተራሮችና ስለተለያዩ ነገሮች እንዲሁም ህይወት ፈተና ስለመሆነ ብዙ ይናገራል። ጥያቄ ግን እንዲህ ነው። አምላክ ይህን አጽናፍ ዓለም ለመፍጠር ከመወሰኑ፣ የሰውን ልጅ ወደ ምድር ለማምጣት ከመወሰኑ እንዲሁም ነቢዩ ሙሐመድን ወይም አደምንና ሔዋንን ከመላኩ ከረጅም ጊዜ በፊት ገና ይህን ሁሉ ለማድረግ ከማቀዱ በፊት የነገሩን መጨረሻ ያውቅ ነበር። በመጨረሻም በተወሰኑ ሰዎች እንደሚያዝንና ወደ ገሃነም እሳት እንደሚጥላቸው ያውቃል። እነዚያን ሰዎች እንደሚቃጠሉ ያውቃል። እንደሚሰቃዩና በዛን ጊዜ ስላደረጉት ነገር እንደሚጸጸቱ ያውቃል። ገና ዓለምን ሳይፈጥር ውጤቱ መጥፎ እንደሚሆን ያውቅ ነበር። ለተወሰኑ መንግስተ ሰማያት ለሚገቡ ሰዎች ውጤቱ ጥሩ ሊሆን ይችላል። ነገር ግን እርሱ ገና ፍጥረትን ለመጀመር ከመወሰኑ በፊት እነዚያን ሰዎች ከገሃነም ማዳን ይችል ነበር። ሆኖም ግን በዛ መለኮታዊ አምክንዮ ፍጥረቱን ለመቀጠል ወሰነ። ለምን እንዲህ ማድረግ ፈለገ? ጥያቄውን በዚህ መንገድ ባስቀምጠው፣ አምላክ ነገሩ በዚህ መልኩ እንደሚያልቅ እያወቀ ያንን እቅድ ተግባራዊ ለማድረግ እንዴት እንደዚህ ጨካኝ ሊሆን ይችላል? የጥያቄው የመጀመሪያ ገጽታ ይህ ነው። የጥያቄው ሁለተኛ ገጽታ ደግሞ እንዲህ ነው። በሆነ ምክንያት አምላክ ሁሉን ቻይ እንደሆነና ሁሉንም ነገር እንደሚረዳ ባምን እንኳ አምላክ በቁርአን ውስጥ ተራሮችን ተመልከቱ፣ ፕሮቶንና ኤሌክትሮኖችን ተመልከቱ፣ ሁሉም ነገር እንዴት የተናበበ እንደሆነ እዩ፣ እኔ ምንኛ ድንቅ ነኝ እያለ ለምን ይወተውተናል? ለእርሱ በጣም ቀላል በሆነው ስራው ለምን እኛን ድንቅ እንድንሰኝ ያስገድደናል? ማለት የእርሱ ኩን ሁን ሲል የሚሆን ነገር ነው። ታዲያ አምላክ ይህን ሁሉ አጽናፈ ዓለም ቢፈጥር ለእርሱ ምንም ስላልሆነ ለምን ትልቅ ነገር ተደርጎ ይወሰዳል? ስለዚህ እኔ በፍጥረት በጣም መደነቅ የለብኝም። እርሱ ከዚህም በላይ ማድረግ ይችላል። እናም ለምን ያደረገውን ነገር እንድናከብርለት ወይም ድንቅ አድርገን እንደምንመለከተው እንደሚፈልግ አይገባኝም። The brother asked a very good question and a very intellectual question. ወንድማችን በጣም ጥሩና ጥልቅ የሆነ ጥያቄ ጠይቋል። በእርግጥም በጣም ጥሩ ጥያቄ ነው። በዩቱብ ላይ ስለ ኤቲስት አንዳንድ ቪዲዮዎች ተመልክቷል። ነገር ግን ለሚያስጨንቀው ለዚህ ጥያቄ እስካሁን መልስ አላገኘም። ወንድማችን የጠየቀው ጥያቄ ሁሉን ቻይ አምላክ ሁሉንም ነገር አስቀድሞ ያውቃል። ሰማያትንና ምድርን እንዲሁም የሰውን ልጅ ከመፍጠሩ በፊት እንኳ አንድ ሰው ወደ ገሃነም እንደሚገባ ካወቀ ያንን ማስቀረት ይችል ነበር የሚል ነው። አሁን ወደ ጥያቄ ስንመጣ እኔ አንድ ትምህርት ቤት መስርቻለሁ። ምናልባት ኢስላሚክ ኢንተርናሽናል ስኩል የሚለውን ሰምተህ ይሆናል። አንድ መምህርት ፈተና በምትሰጥበት ወቅት ለምሳሌ በሂሳብ ፈተና ላይ 2 ሲደመር 2 ስንት ይሆናል የሚል ጥያቄ ብታቀርብ መምህርቷ ፊት የተቀመጠው ተማሪ 5 ብሎ ቢጻፍ መምህርቷ 5ቱን ወደ 4 ቀይረው ብላ ልትነግረው ትችላለች። ነገር ግን በፈተና ወቅት ስህተት የሚጽፍን ተማሪ ማረም ለመምህርቷ ፍትሐዊነት ይሆንባታል? ሀሪስ ጣልቃ በመግባት ልክ ነዎት። ነገር ግን ተማሪው ያንን ሁሉ ሳያደርግ ውጤቱን እንዲያገኝ የማድረግ እድል ካላትስ? አይ እኔ ቀላል ጥያቄ ነው የምጠይቅህ። መምህርቷ የፈተና ወረቀት ሰጥታለች። ሁሉም ተማሪዎች ስለ ፈተናው ተነግሯቸዋል። በዚያ ሁኔታ መምህርቷ ለአንዱ ተማሪ 5ቱን ወደ 4 ቀይረው ብትለው ሌሎች ተማሪዎች ምን ያስባሉ? ይህ ፍትሐዊ ነች ይላሉ። ሀሪስ ነገር ግን አምላክ በተመሳሳይ ጊዜ ፍትሐዊ መሆን ይችላል። ፍጹም የተለየ ሁኔታ መፍጠር ይችል ነበር። በዛ ባለው ሁኔታ መቀጠል አልነበረበትም። ዶክተር ዛኪር ናይክ አምላክ በማንኛውም ሁኔታ አይገደብም። ወንድማችን እያለ ያለው ሁሉን ቻይ አምላክ ፍጹም የሆነና ስህተት የማይሰራ ፍጡር መፍጠር ይችል ነበር አይደል የሚል ነው። ይህንን አምላክ አስቀድሞ አድርጎታል። መላእክትን ፈጥሯል። አምላክ መላእክትን ፈጠረ። መላእክት ደግሞ በፍጹም
የአምላክን ትእዛዝ አይጥሱም። ነገር ግን የሰው ልጅ ከመላእክት የተሻለ ፍጥረት ነው። መላእክት የራሳቸው የሆነ ነጻ ፍቃድ ፍሪ ዊል የላቸውም። የኔን ቪዲዮዎች ሰምተህ ከሆነ ካልሰማህ ደግሞ አሁን እነግርሃለሁ። መላእክት የሁሉን ቻይ አምላክ ፍጥረት ናቸው። ነገር ግን ምርጥ ፍጥረት አይደሉም። ሁሉን ቻይ አምላክ የሰውን ልጅ ፈጠረ። የሰው ልጅ ደግሞ አምላክን ለመቃወም ወይም አምላክን ለመከተል የሚያስችል ነጻ ፍቃድ ተሰጥቶታል። የሰው ልጅ መሆኑን ከመረጥክ ትእዛዛትን ካልጠበቅ ወደ ገሃነም ትገባለህ። ነገር ግን ትእዛዛትን ካከበርክ ከመላእክት ትበልጣለህ። ምክንያቱም መላእክት የራሳቸውን ነጻ ፍቃድ የላቸውም። ስለዚህ አምላክን እንዲከተሉ ተደርገው ነው የተፈጠሩት። እነሱ ከአምላክ ፍጥረታት ሁሉ የሰው ልጅ የላቀ ነው። ምክንያቱም አምላክ ነጻ ፍቃድን ሰጥቶታል። አምላክ የወደፊቱን ሁሉ አስቀድሞ ማወቅ ዒልሙል ገይብ ሌላ ጉዳይ ነው። እርሱ ላቅ ያለ በመሆኑ የራሱ ነጻ ፍቃድ ያለው ፍጥረት ፈጠረ። ስለዚህ ስህተቱ የሰው ልጅ እንጂ የአምላክ አይደለም። ሐሪስ ጣልቃ በመግባት አይ ነገር ግን አምላክ የፈጠረን ያንን ስህተት እንድንሰራ አድርጎ ነው፣ ደግሞም ያንን ማስቀረት እንደሚችል ያውቃል። ስህተት አይደለም ወንድሜ፣ ስህተት አይባልም። ይሄ ነጻ ፍቃድ ነው። ሐሪስ በመጨረሻ ብዙ ሰዎችን ገሃነም እንደሚከታቸው እያወቀ ለምን ነጻ ፍቃድ ሰጠን? ለምን እንዲህ ያደርጋል? አንተ የምትፈልገውን አይነት ፍጥረት ያለ ነጻ ፍቃድ የሚታዘዘን አምላክ አስቀድሞ በመላእክት መልክ ፈጥሮታል። የምጠይቀህ የትኛው ይሻላል? አምላክን የሚከተል መልአክ ወይስ አምላክን የሚከተል የሰው ልጅ? የትኛው ይበልጣል? ሐሪስ ለኔማ ፍጹም በሆነ ሁኔታ ሁለተኛ እድል ቢሰጠኝ መልአክ መሆን እመርጥ ነበር። ለምን ገሃነምን የመግባት አደጋ እጋፈጣለሁ? ልክ ነህ፣ ሁለተኛ እድል። ለዚህም ነው ሁሉን ቻይ አምላክ በሱረቱል አዕራፍ ምዕራፍ 7 ቁጥር 172 ላይ አምላክ የሰውን ልጆች ሁሉ ከአደም ዘር አውጥቶ ጌታችሁ አይደለሁም ብሎ እንደጠየቃቸውና ሁሉም መስማማታቸውን የሚገልጸው ሁሉን ቻይ አምላክ በሱረቱል ሐሽር ምዕራፍ 59 ቁጥር 21 ላይ ይህን ቁርአን በተራራ ላይ ባወረድነው ኖሮ ተራራው ይፈራርስ ነበር ይላል። ደግሞ በሱረቱል አሕዛብ ምዕራፍ 33 ቁጥር 72 ላይ እኛ አደራን በሰማያትና በምድር በተራሮችም ላይ አቀረብናት፣ መሸከሟንም እምቢ አሉ፣ ከእርሷም ፈሩ፣ ሰውም ተሸከማት፣ እርሱ በጣም በደለኛ ተሳሳች ነውና። እኔና አንተን ያን ጊዜ የሰው ልጅ መሆን እንፈልጋለን ያልነው አንድ የፈተናውን ለመፈተን ከተስማማህና የፈተናውን ወረቀት ካየህ በኋላ ወደ ኋላ መመለስ አይቻልም። ሐሪስ እኔን ማንም አልጠየቀኝም፣ አደምንና ሔዋን ነው የጠየቁት። አይደለም ወንድሜ፣ ቁርአን የሚለው እያንዳንዱ የሰው ልጅ ተጠይቋል ነው። ነገር ግን ያ ትዝታ ወይም ሚሞሪ እንዲታሰብ ተደርጎ አልተሰራም። ትዝታው ካለ ፈተናው ትርጉሙ አይኖረውም ነበር። ሁሉን ቻይ የሆነው አምላክ በቁርአን ውስጥ እንዲህ ይላል፣ ሰው መሆን ትፈልጋለህ? ሰው ከሆንክ ከመላእክት በላይ ልትልቅ ትችላለህ፣ ወይም ደግሞ ከዚያ በታች ልትሆን ትችላለህ። አንድ ፈተና ውስጥ ከገባህ በኋላ በራስህ ነጻ ፍቃድ ትእዛዛትን ከተከተልክ ከመላእክት ትበልጣለህ። አላህን ካልታዘዝክ ግን ከመላእክት ታንሳለህ። እኔ እናንተ በላቀ ውጤት ለማለፍ ነበር የፈለግነው። አንተ ግን ትዝ አይለኝም አልከኝ። በእርግጥ ትዝ አይልህም፣ እኔንንም ትዝ አይለኝም። እኔ ግን በቁርአን አምናለሁ። በፍርዱ ቀን አንድም የሰው ልጅ በአላህ ፍትሃዊነት ላይ ተቃውሞ እንደማያነሳ አምላክ ይናገራል። ይህንንም በፍርዱ ቀን እናውቀዋለን። በዛን ጊዜ የምንሰማው ብቸኛው ነገር እባክህ አንድ ተጨማሪ ድል ስጠን የሚል ነው። ሁሉን ቻይ አምላክ ግን አሁን በጣም ዘግይቷል ይላል። ምክንያቱም አምላክ ለአንተ አዲስ እድል ሊሰጥህ ቢፈልግ ሁሉም ሰው እንደገና ወደ ዓለም መመለስ ይኖርበታል። የወደቁትን ብቻ ለይቶ መመለስ አይሆንም። ስለዚህ ቁርአን እንደሚለው በአላህ ፍትሃዊነት ላይ ማንም ቅሬታ አይኖረውም። ጥያቄያቸው አንድ ተጨማሪ እድል ስጠን የሚል ብቻ ይሆናል። አምላክ ግን እዚሁ ምድር ላይ እያለን እድሎችን ይሰጠናል። ስህተት በምትሰራበት ጊዜ አላህ ንስሐ እንድትገባ እድል ይሰጠሃል። ንስሐ ስትገባ አላህ ይቅር ይልሃል። እንደገና ስህተት ትሰራለህ፣ አሁንም እድል ይሰጠሃል። አንዴ ከሞትክ ግን እድሉ ያበቃል። ስለዚህ የመጀመሪያውን ጥያቄ በተመለከተ አምላክ ለምን ፈጠረ? ምክንያቱም እሱ የተሻለ አፈጣጠር ስለሆነ ነው። አንተን ጨምሮ ማንኛውም አመክንያዊ ወይም ሎጂካል ሰው የራሱ ምርጫና ነጻ ፈቃድ ያለው ፍጡር ምንም አይነት ነጻ ፈቃድ ከሌለው ፍጡር የተሻለ እንደሆነ መስማማት አለበት። ያን ምርጫ ለማስታወስህ ብቻ ነው ትክክለኛው ነጥብ። ስትሞትና ዳግም ስትቀሰቀስ ያኔ እኔና አንተ እንገናኛለን። ያኔ አስታወስኩ ትላለህ፣ እኔም አሁን አላስታውስም። ነገር ግን ቁርአን ስህተት ሊሆን እንደማይችል በሱ ላይ እምነት አለኝ። ምክንያቱም በሳይንሳዊ መልኩ የኔን ትምህርት ሰምተህ ከሆነ 80 በመቶ የቁርአን ክፍል 100 ከመቶ ከሳይንስ ጋር ይገጥማል። ቀሪው 20 በመቶ ደግሞ ግልጽ ያልሆነ ነው። ትክክል ወይም ስህተት ነው አይባልም። ስለዚህ የኔ አመክንዮ የሚነግረኝ 80 በመቶ 100 በመቶ ትክክል ከሆነና ካለው 20 በመቶ ውስጥ 0.1 በመቶ እንኳን ስህተት ሆኖ ካልተገኘ ቀሪው 20 በመቶም ትክክል መሆን አለበት የሚል ነው።
እኔ ሳይንሳዊ ሰው ነኝ፣ አምኩናዊ ወይም ሎጂካል ሰውም ነኝ። ስለዚህ እኛ ምርጫውን እንደመረጠን የሚናገረውን የቁርአን ቃል አምናለሁ። ምርጫውን ባትመርጥ ኖሮ አምላክን ልትጠይቀው ትችል ነበር። ለምን ሰው አድርገህ ፈጠርከኝ ልትል ትችል ነበር። ያኔ ጥፋቱ የአምላክ በሆነ ነበር። ነገር ግን አላህ በቁርአን ውስጥ እንደገለጸው ጥያቄውን አቅርቦ ተራሮች ፈርተው ነበር። ሌሎች ፍጥረታት ሁሉ ፈርተው ነበር። እኛ የሰው ልጆች ግን ይህንን ፈተና መረጥን። ግን መጠየቅህን ታስታውሳለህ? እኔ መጠየቅን አላስታውስም። ወንድሜ ሆይ መልሴን ሰምተህ ከሆነ እኔም ቢሆን አላስታውስም። ነገር ግን የምታስታውስ ቢሆን ኖሮ ፈተናው የት ላይ ነው? እስቲ አስበው። አንድ መምህር የሆነ ነገር ያስተምርሃል። መምህሩ መጽሐፉን ይሰጥሃል። ለፈተናው ግን መጽሐፉን ከአንተ መውሰድ አለበት። መምህሩ እሺ መጽሐፉን ይዘህ መልስ ቢልህ ያ ፈተና ሊባል ይችላል? እሺ ግን ለምን? ፈተናው ካለቀ በኋላ ወደ ቤት ሄደህ መጽሐፉን ማየት ትችላለህ ወይስ አትችልም? ትችላለህ። ነገር ግን ፈተናው ከመጀመሩ በፊት እንኳ አምላክ ያውቀዋል። ወንድሜ ስማኝ፣ ፈተናው ካለቀ በኋላ መጽሐፍህን አይተህ ማረጋገጥ ትችላለህ ወይስ አትችልም? በእርግጥ ትችላለህ። ነገር ግን በፈተናው ወቅት ማረጋገጥ ትችላለህ? አይቻልም። ስለዚህ ወንድሜ ሆይ አሁን ፈተናው እየተካሄደ ነው። አንዴ ካለቀ በኋላ ማረጋገጥ ትችላለህ። ለመምህሩ መምህር ሆይ መጽሐፉን ማየት እፈልጋለሁ አላስታውስም ብትለው መልስ አይሆንም ነው። በፈተና ወቅት ወደ መማሪያ መጽሐፍ መመልከት አትችልም። ያ ማጭበርበር ይባላል። ልክ ነኝ? ስለዚህ አንድ ፈተናው ካለቀ በኋላ ትዝ የማይልህ ከሆነ አምላክን ምንድን ነው ይሄ ኢሎጂካል ነገር ልትለው ትችላለህ። ነገር ግን ቁርአን እንደሚለው በፍርዱ ቀን አንድም የሰው ልጅ በአምላክ ፍትሃዊነት ላይ ተቃውሞ አያነሳም። መጀመሪያ ፈተናው ይለቅ። ስለዚህ እኔ እንደ ሳይንሳዊና እንደ ሎጂክ ሰው በሳይንስ እውቀቴና በሳይንስ ላይ ተመስርቼ የሌሎች መጽሐፍትን ስቀራና ቁርአንን ስቀራ ቁርአን በዚህ ምድር ላይ ይህን ሎጂካዊ ፈተና የሚያልፍ ብቸኛው መጽሐፍ ሆኖ አግኝቼዋለሁ። ስለዚህ እኔ እንደ ሳይንሳዊና እንደ ሎጂካዊ ሰው እሺ መልካም ነው ብዬ እስማማለሁ። ትዝ አይለኝም የሚለው የቁርአን አባባል ትክክል መሆን አለበት። ትዝ የማይለኝ መሆን ራሱ ፈተናው ነው። የማስታውስ ከሆነማ ፈተናው የት ላይ ነው? ይህም አምላክ ጨካኝ ነው ለሚለው ለጥያቄ የመጀመሪያው ክፍል መልስ ይሆናል። አምላክ ጨካኝ አይደለም። ለምሳሌ እኔ የሕክምና ኮሌጅ መሰረትኩ እንበል። የትምህርት ቤት ተማሪዎች ወደ ሕክምናው እንዲገቡ እፈልጋለሁ። ከሚማሩት ተማሪዎች መካከል ስንቶቹ ናቸው ወደ ሕክምና ኮሌጅ የሚገቡት? በግምት ልትገምተው ትችላለህ። ጥቂቶች ናቸው። በእርግጠኝነት ከ5 በመቶ ያነሱ፣ ምናልባትም ከ1 በመቶ ያነሱ ናቸው። ታዲያ አንድ ሰው 1% ብቻ ሊገባበት የሚችል ኮሌጅ ለምን አቋቋም ይባላል? አይባልም። ለጥቂቶች ብቻ ስለሆነ ነው። በተመሳሳይ መልኩ አምላክ ገነትን ወይም ጀነቱል ፊርደውስን ፈጥሯል። ሁሉም ሰው ወደ ጀነቱል ፊርደውስ ሊገባ አይችልም። ሐሪስ ለምን አይችልም? ይቅርታ ለምን? ዶክተር ዛኪር ናይክ ለምንድነው ሁሉም ሰው ወደ ሕክምና ኮሌጅ መግባት የማይችለው? ምክንያቱም የሰው ልጅ አቅም ውስን ስለሆነ ነው። የሰው ልጅ ሁሉንም ሰው ወደ ሕክምና ኮሌጅ የማስገባት አቅም ቢኖረው ኖሮ ያደርገው ነበር። በተመሳሳይ መንገድ ሁሉም ሰው ሐኪም መሆን አይችልም፣ አቅሙ ያላቸው ብቻ እንጂ። በተመሳሳይ ሁኔታ ሁሉም ሰው ወደ ከፍተኛ የገነት ደረጃ ጀነቱል ፊርደውስ መግባት አይችልም። መጣር አለብን። አምላክ አቅሙን ሰጥቶሃል። የእርሱን መመሪያ ከተከተልክ ጀነት መግባት በጣም ቀላል ነው። አስተዋይ ከሆንክ በጣም ቀላል ነው። አስተዋይና ለራስህ ታማኝ ከሆንክ። ለራስህ ታማኝ ካልሆንክ ግን ትቸገራለህ። እንዲሁም አስተዋይ ያልሆኑ ሰው እንኳ ለራሱ ታማኝ ከሆነ ጀነት ሊገባ ይችላል። ዋናው ነጥብ ታማኝ መሆን ነው። አምላክ እርሱን እንዴት መከተል እንደምትችል የተለያዩ አማራጮች ሰጥቶሃል። አንዳንድ ሰዎች ብልህ የሆኑ ይመስላችኋል። እኔ ግን በጣም ብልህ አላዋቂ ዘንጊ ናቸው እላችኋለሁ። በእርግጥ ብልህ ቢሆኑ ኖሮ ይህ የአምላክ ቃል መሆኑ እንደ ጥቁር ነጭ በግልጽ ይታያቸው ነበር። መመሪያውን መከተል አለብህ። ፍራንሲስ ቤከን ጥቂት የሳይንስ እውቀት አምላክ የለም ወደሚል ድምዳሜ ይመራሃል። ጥልቅ የሳይንስ እውቀት ግን በአምላክ እንድታምን ያደርግሃል ያለው ለዚህ ነው። ስለዚህ አምላክ የሰውን ስቃይ ይወዳል አልልም። ይልቁንም ፈተናውን ለመቀበል የወሰንን እኛው በጣም በደለኛ ተሳሳች ነን እንጂ አምላክ አይደለም። አምላክ ምርጫውን ሰጥቶሃል። ምን መሆን ትፈልጋለህ? እኛ መረጥን። ስለዚህ ተጠያቂዎቹ እኛ ነን እንጂ አምላክ አይደለም። አምላክ ጨካኝ አይደለም። እኛ ግን በጣም በደለኛ ተሳሳች ነን። ቁርአንም የሚለው ይህንኑ ነው። በቂያማ ቀን በመጨረሻው የፍርድ ቀን አንተም እኔም እውነቱን እናውቃለን ኢንሻአላህ። እኔ ወደ ጀነት ከገባው አምላክን አመሰግናለሁ፣ እጸልያለሁም። ታውቃለህ እኔ ጥሩ ሰው ነበርኩ፣ ሰው መሆኑንም መረጥኩ። ያንን ፈተና ካለፍኩ ጥሩ ነው። ካልተሳካልህ ግን ራሳችንን እንረግማለን። ይህ ለመጀመሪያ ጥያቄው መልስ እንደሚሆን ተስፋ አደርጋለሁ። አምላክ ሁሉን ቻይና አዋቂ ከሆነ ለምን እኛን ለማሰማት ይጥራል? ለምን ተራሮችን፣ ኤሌክትሮኖችን፣ ፕሮቶኖችን እንድንመለከት ይናገራል? የሚለው ነበር።
አምላክ ስለፈጠራቸው ተራሮች እንደ ማጣቀሻ የሚናገረው ለምንድን ነው? ለእርሱ እነዚህ በጣም ቀላል ነገሮች ናቸው። ታዲያ ለምን ስለ እነርሱ ይናገራል? ለምን እንደሆነ ታውቃለህ? የሚናገረው እነዚህ ተራሮች እንኳ በአምላክ ቃል እንደሚንቀጠቀጡ ለማሳየት ነው። አንተ የሰው ልጅ ሆይ ከእነርሱ በላይ ክቡር ሆነ ሳለህ ለምን አትረዳም? ቁርአን በሱረቱል ሐሽር ምዕራፍ 59 ቁጥር 21 ላይ እንዲህ ይላል፣ ይህን ቁርአን በተራራ ላይ ባወረድነው ኖሮ ተራራው ከአምላክ ፍርሃት የተነሳ ተንቀጥቅጦ ሊፈራርስ ባየኸው ነበር። ለእኛ ሰዎች ግን ምንም ግድ አይሰጠንም። እነዚህ በጣም ኃያል የሆኑ ተራሮች እንኳ ለአምላክ ፈቃድ እንደሚገዙ ለማሳየት ነው። ታዲያ አንተ የሰው ልጅ ሆይ ለምን አትገዛም? እኛ በደለኛ እና ተሳሳች መሆናችንን ለማሳየት ምሳሌ እየሰጠን ነው እንጂ ራሱን እያሞገሰ አይደለም። እኛ አላሁ አክበር አላህ ታላቅ ነው ስንል አምላክን እንለዋውጣለን ብለህ ታስባለህ? አይደለም። 1000 ጊዜም ይሁን ሚሊዮን ጊዜ አላሁ አክበር ብትልም አምላክ ከዛ በላይ ታላቅ ሊሆን አይችልም። እርሱ ቀድሞም ታላቅ ነውና። እነዚህን ነገሮች የምንናገርበት ምክንያት በሰው ልጅ ተፈጥሮ ዝነኛ የሆኑትንና የምናደንቃቸውን ሰዎች የመከተል ዝንባሌ ስላለን ነው። ለምሳሌ እናትህ የልብ ህመም አጋጠማት እንበል። በመንገድ ላይ ያለ አንድ የማታውቀው ሰው መጥቶ ሕክምና ሊሰጣት ቢሞክር አትቀበለውም። በዓለም ላይ ምርጡ የልብ ስፔሻሊስት ዶክተር ኤክስ እንደሆነ ሰማህ እንበል። አሁን የምትከተለው የዶክተር ኤክስን ምክር ነው ወይስ በየመንገዱ የምታገኘውን የማታውቀውን ሰው? በእርግጥ የዶክተር ኤክስ ነው። ለምን? ምክንያቱም ዶክተር ኤክስ የታወቀ ስለሆነ ነው። ሰዎች ያውቁታል። በዓለም ላይ ምርጡ ነው። በሰላታችንም ሆነ በህይወታችን አላሁ አክበር፣ አላህ ታላቅ ነው፣ አላህ ጥበበኛ ነው፣ አላህ ሁሉን አዋቂ ነው የምንለው ለዚህ ነው። ይህን ማለታችን ለአላህ የሚጨምርለት ነገር የለም። ጥቅሙ ለእኛ ነው። እርሱን ካመሰገንን እርሱን እንከተላለን። እርሱን ከተከተልን ደግሞ ወደ ጀነት እንገባለን። ለአላህ ምንም ልዩነት አያመጣለትም። ስለዚህ አላህ ታዲያ አታምኑም አታስተነትኑም ይላል። ይህም ማለት ቁርአን ለሰዎች የወረደው እንዲረዱትና እንዲገነዘቡት ነው። እነዚህን ምሳሌዎች የሚሰጠው ራሱን ታላቅ ለማድረግ አይደለም። እርሱ አስቀድሞም ታላቅ ነው። አንተ በሚሊዮን የሚቆጠር ጊዜ አላህ ታላቅ ነው ብትል ለአላህ ምንም የሚቀየር ነገር የለም። ይህንን የሚነግርህ ለአንተ ነው። አላህ በቁርአን ውስጥ አላህ እናንተን አይፈልጋችሁም፣ እናንተ ግን እርሱን ትፈልጋላችሁ ይላል። ስለዚህ እርሱን ስናመሰግን በሰው ልጅ ስነ ልቦና የምታደንቀውንና ታላቅነቱን የምታምንበትን አካል ምክር የመከተል ዝንባሌ አለ። ምክሩን መከተልህ ደግሞ አንተን ይጠቅምሃል እንጂ እርሱን አይጠቅምም። እርሱ አስቀድሞም ታላቅ ነው። እርሱ አስቀድሞም መሐሪ ነው። ስለዚህ እነዚህ የተቀመጡ ህጎችና ደንቦች ናቸው። እርሱ ፈጣሪያችን ነው። የእኛን አስተሳሰብ ያውቃል። አንተ የሳይንስ ተማሪ ነህ? ትክክል። እኔም የሳይንስ ተማሪ ነኝ። አላህ ዛሬ የምናውቃቸውን ሳይንሳዊ እውነታዎች ከ1400 ዓመታት በፊት በቁርአን ውስጥ መጠቀሱን ሳውቅ በአላህ ላይ ያለኝን እምነት ይጨምራል። አላህ በሱረቱል ፉሲለት ምዕራፍ 41 ቁጥር 53 ላይ እንዲህ ይላል፣ እውነቱ ለእነርሱ ግልጽ እስኪሆንላቸው ድረስ በአጽናፎቹም ውስጥ በነፍሶቻቸውም ውስጥ ተአምራቶችንን በቅርቡ እናሳያቸዋለን። ስለዚህ አላህ እነዚህን ምሳሌዎች የሚሰጠው እኛ እንድንጠቀም ነው። ለእርሱ ምንም ልዩነት የለውም። እኛ እንደምንጠቀምና እርሱን ተከትለን ወደ ጀነት እንድንገባ እድል እየሰጠን ነው። ወንድሜ ሆይ ይህ ለጥያቄ መልስ እንደሚሆን ተስፋ አደርጋለሁ። ኃያሉን አውቃለሁ። ያደረገው ነገር ሁሉ የሚገርም መሆኑን እረዳለሁ። ነገር ግን ይህ ዩኒቨርስ መፍጠር ለእርሱ የ1 ሰከንድ ስራ ሆኖ ሳለ በእርሱ ስራ መደነቅ ይጠበቅብኛል ላለው ጥያቄ ልክ ነህ። ለእርሱ የ1 ሰከንድ ስራ ለሆነው አምላክ አልኮል አጠጣ ሲልህ መታዘዝ ይገባሃል። እኔ አልኮል አልጠጣም፣ እርግጥ ነው። ነገር ግን በፍጥረታት መደነቅ ይጠበቅብኛል? አይደለም። ነገሩ ራሱን የተሻለ አድርጎ ለማስመስከር ለማረጋገጥ እዚያ ያለው አይደለም። ለእርሱ እነዚህ ነገሮች በጣም ቀላል መሆናቸውን ካመንክ ታዲያ እንዲህ ያለ ታላቅ አምላክ ይዋሻል? አይዋሽም። ስለዚህ እርሱ አልኮል አትጠጣ ካለህ አትጠይቀውም። አሳማ አትብላ ቢልህ አትጠይቀውም። ነገር ግን በፍጥረታት አልደነቅም ምክንያቱም ለእርሱ ምንም አይደሉምና ከኛ ጋር ሲነጻጸሩ ግን አስደናቂ ናቸው። ለእርሱ ግን ምንም ማለት አይደለም። ልክ ነህ። ነገር ግን ከኛ ጋር ሲነጻጸር ዩኒቨርስን መፍጠር የሚችል አካል አልኮል አትጠጣ ሲለኝ ወዲያውኑ እታዘዛለሁ። እርሱን መከተል አልጠላም። እሺ፣ እርሱን መከተል አልጠላም፣ ግን በቁርአን ውስጥ እንደተባለው በፍጥረታቱ መደነቅ ይኖርብኛል? እንደጠየቀኝ ከሆነ በፍጥረታቱ መደነቅ አለብኝ። እኔ የምለው የሰው ልጅ የተሻለ ፍጡር መሆኑን ካመንኩ አዎ እደነቃለሁ። ከዚያም አልሐምዱሊላህ ምስጋና ለአላህ ይሁን፣ እርሱ ከእነዚያ ሁሉ በላይ አድርጎ ፈጥሮኛል እላለሁ። በተራሮች በከዋክብትና በፀሐይ አፈጣጠር ከተደነቁ አምላክ እኮ ዛኪር ናይክ ፈጥሯል፣ የሰው ልጅንም ፈጥሯል።
እኛ ደግሞ ከፍጥረታት ሁሉ በላጮች ነን። ስለዚህ እነዚህን ምሳሌዎች የሚሰጠን ምን አይነት ውለታ እንደዋለልን እንድንረዳ ነው። ስለ ፕሮቶንና ስለ ተራሮች በመናገር በመጨረሻ የሰው ልጅ የፍጥረት ሁሉ በላጭ መሆኑን ይገልጻል። ስለዚህ ፈጣሪያችን ይህ የሰው አካል ሞለኪውሎችን፣ ዲኤንኤ እና ይህን ውስብስብ ነገር በድንገት ሊገኝ በማይችል መልኩ እንደፈጠረ እንስማማለን። በዚህ መንገድ በሰው ልጅ አፈጣጠር እንደነቃለን። ከዚያም ለእርሱ እንገዛለን። በእርሱ መደነቃችን እርሱ ፈጣሪያችንና ሊመለክ የሚገባው መሆኑን እንድንቀበል ያደርገናል። ሌላም ማንንም ይህን ሊያደርግ አይችልም። ይህ ደግሞ እርሱን እንድናመልክ ፈተናውን እንድናልፍና ወደ ጀነት እንድንገባ ነው። ይህ ጥያቄህን እንደሚመልስ ተስፋ አደርጋለሁ። ቢል ጌትስ $100 ቢሰጠኝ ያንን ገንዘብ ስለሰጠኝ መደነቅ ይኖርብኛል? ጥያቄው የተመለሰ ይመስለኛል። በሚያሳዝን ሁኔታ ሰዓታችን አልቋል። ልድገመው። ቢል ጌትስ $100 ቢሰጥህ ትደነቃለህ? ወንድሜ፣ ቢል ጌትስ ለምን $100 ይሰጥሃል? እሱ ራሱ ሌላ ጥያቄ ነው። ተራ ሰው $100 ቢሰጥህ የሚደነቅ ነገር የለውም። ቢል ጌትስ ግን $100 ሰጠ። የሆነ ነገር ሰጥቶሃል። ለምን ለአንተ ሰጠ? ለምን ለሌላ ሰው አልሰጠም? ጥያቄው ለምን ለአንተ ሰጠህ የሚለው ነው። በመንገድ ላይ ያለ ተራ ሰው ቢሰጥህ ሌላ ነው። ቢል ጌትስ ግን ሊሰጥህ ይለያል። ገባህ አይደል? አዎ ገብቶኛል። አሁን አመንክ? አዎ፣ ፍጹም መልሱ ይሄ ነው። ኢንሻአላህ ወደ ኢስላም እንደምትቀርብ ተስፋ አደርጋለሁ። ስለዚህ ማድነቅ ያለብኝ ገንዘቡን ስለሰጠኝ ሳይሆን የሰጠኝ አካል ራሱ ቢል ጌትስ በመሆኑ ነው። አልሐምዱሊላህ። ስለዚህ ሰዓቱን ማርዘማችን ዋጋ ነበረው። አልሐምዱሊላህ። Hope that answers the question. If Bill Gates gives me $100, should I be amazed that he has given me that money? I believe that the question has been answered, and unfortunately we are very constricted for time. You are welcome to come back tomorrow, inshallah. As with all of the brothers and sisters, we have come to the end of tonight's session, so please a very I'll just big give thank this you. last. It said, if Bill Gates gives you $100, Should I be amazed? will you get amazed? Brother, the question is, why should Bill Gates give you $100? If you tell me a Tom, Dick and Harry gives you $100, nothing to be amazed. Bill Gates gave me $100. It's something that he gave you. Why did he give you? Why not somebody else? Why? The question is, why did he give you is the question. Okay. If some Tom, Dick and Harry gives you, if a man on the street gave you $100, Bill Gates. Got it. You got That's it, the no? answer. Got it. I got that. So now you're convinced, huh? Yes, absolutely. That is the answer. So inshallah, I hope that we'll come closer to Islam. So I should not be amazed at the fact that he's given me the money. I should be amazed it's him who's giving the money. Alhamdulillah. Got it. So it was worth the time extending. Alhamdulillah.